ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እኔ ጋ የበዛ ሰላም ለእናንተ ይብዛላችሁ እያልኩኝ ዛሬ ከች ብያለሁ ማለት ነው። ሰላማችሁ ይብዛልኝ። እኔ ጋ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቶኝ። መልካምነት ለራስ ነውና ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ሀገራችን ሰላም ያድርግልን። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። እንግዲህ በአዲስ ቪዲዮ ሲመጣ ዛሬ ሩታ ማለት ነው በጣም በቃ ትግስቱ አለቀ መሰለኝ። እምቢ አለች፣ አልታረቅም። አቤልም ኤፍሬምም ስለምኑ ዛሬ አልታረቅም ብላለች ማለት ነው። ቆርጣ ተነስታለች። እሷ የፈለገችው ሌላ ነገር ነው። እንግዲህ አብርሃም ደግሞ ቀለበቱን ምኑንም አውልቆ ባዶ እጁን መጥቷል ማለት ነው። ቀለበቱን አውልቋል፣ እጁ ላይ የለም ማለት ነው ቀለበቱ። እንግዲህ እነሱ ትዳር ደግሞ የሆነ ጨዋታ ነው የሚመስለው ማለት ነው። እንግዲህ ሰው ይቀያየማል፣ ይታረቃል። የነሱ ደግሞ ተደጋገመ። ሁሉም ነገር ሲበዛ ይመራል ማለት ነው። ስለዚህ ሩታ አሁን ማልታረቅበት ምክንያት ነገም በዚህ ደግመ እንደምታደርግ ነው የምትለው እሷ። እሱ ግን አሁን በዚህ በጣም የተጸጸተ ይመስላል። ነገር ግን ወንድ ልጅ ችግር አለበት ማለት ነው። አንድ ጊዜ ሆነ ችግር መፍጠር ከጀመረ የሆነ ጀይኒነት ይመስላል የሚመስለው ማለት ነው። እና በጣም ከባድ ነው። አንድ ሰው ደግሞ ጥፋቱን አጥፍቶ ከጥፋቱ ተመልሶ ከአንዴም ሁለቴ አጥፍቶ እንግዲህ ዝም ብሎ ሆን ብሎ በየጊዜው ችግር የሚፈጥር ከሆነ አውቆ ነው ማለት ነው እንጂ መቼም ሰው ትዳር ውስጥ ከገባም በኋላ ፈልጎ ወዶ ይሆነኛል ለትዳር ትሆነልኛለች ብሎ ነው ያገባት። እንግዲህ ማንም ሽጉጥ ደቅኖበት አግባት ያለው የለም። ህዝብ ፊት ያገባ ፈልጎ ነው። አሁን እዚህ ጋር እሷ በዛ ላይ እሷ ነፍሰ ጡር ናት። ሌላ ችግር መፍጠር፣ ሌላ ወከባ መፍጠር። እኔ የሚገርመኝ ነገር በየቀኑ ቪዲዮ ራሱ ስትቀርጹ እንደው ትንሽ እንኳን ለኦዲየንሶቻችሁ አታስቡም? ምንድን ነው አሁን የምንማረው እኛ ከእናንተ? ቆይ ክደትን ነው ወይስ ሚስቱ ባሉን ትታ ቤት ታወጣለች ነው ወይስ ደግሞ ባልዮ ሌላ ሴት ይዞ መጣ ነው ወይስ ደግሞ ባልዮ ሌላ የድሮ ፍቅረኛ አምጥቷል? ምን ነው የምንማረው አሁን? እስኪ እኔ አንድ ጥያቄ የሆነብኝ ከእናንተ ቪዲዮ አሁን ምንድን ነው የምንማረው? የኛ ክደትን ነው ወይስ ውሸትን ነው ወይስ ይቅርታ አልቀበልም ነው ወይስ እኔ እንጃ አላቅም። እኔ በጣም ነው ግራ የሚያጋባ ማለት ነው እናንተ ነገር። እኔ እውነት ለመናገር እስኪ እንደኔ ግራ የገባችሁ ማለት ነው። በጣም ነው እውነት። አንዳንድ ጊዜ የሚከታተለን ብዙ ሰው ብለን የምንለቃቸውም ቪዲዮዎቻችን ራሱ ለይተን ማወቅ አለብን ማለት ነው። ዝም ብለን እንደመጣልን መመረግና መለቀቅ የለብንም ማለት ነው። ነገር ግን የኦዲየንሶቻችሁ ክብር ቢኖራችሁ መልካም ነው ብዬ ነው የማስበው። ምክንያቱም እኛው ከእናንተ ከጭንቀትና ምንም ያተረፍነው ነገር የለም ማለት ነው። ደግሞ እኮ እንደዚህ የማይሆን ነገር እየለቀቃችሁ እኮ በጉጉት ነው የምንጠብቃችሁ። በጉጉት ተለቀቀ ወይስ አልተለቀቀ ብለን ማለት ነው። ግን እናንተ የሚያምርባችሁ ሰላም ሆናችሁ ፍቅር ሆናችሁ ስትመጡ ነው የሚያምሩባችሁ፣ እውነት ለመናገር ማለት ነው። ነገር ግን እንግዲህ ሩታ ደግሞ አልፈልግህም ብላለች። አንተም ቀለበትህን ውልቅ አድርጌ መጥተሃል። እንግዲህ ለመዞሪ እንዲመችክ ይሆናል። እንግዲህ መቼም በዚች ቀን ውስጥ ቀለበቱን እንዴት ልታወልቅ እንደቻልከው እሱን እንግዲህ አንተና አንተ ብቻ ናችሁ የምታውቁት ማለት ነው። ሌላ ሰው ማንም ሊያውቅ አይችልም። አቤት ወንድ ልጅ፣ አቤት ወንድ ልጅ! አራራራራራ! ምን ነው አብርሽ፣ ትንሽ እንኳን ብትቆይ። ስንት ቀናችሁን አውሩታ ከዛ ቤት ከወጣች? ሳምንት እንኳን እኮ አልሆናትም። መቼም ህዝብ ፊት ነው ያገባት፣ ፈልገ ነው ያገባት። መቼም ሽጉጥ ደቅነውብህ አግባ ያለ ሰው የለም። ምን ልትሆን ነው አሁን? እስኪ አንተ ቀለበትን ያዋለከው፣ ይሄም እኮ ለእሷ ሌላ ስሜት ነው የሚፈጥርባት። አሁን ሌላ ተአምር ነው የሚፈጥረው እሷ በውስጧ ማለት ነው።
አንተ የምትሰራ ሌላ፣ እሷ የምትፈልገው ሌላ። እንግዲህ እንዴት ነው? ቆይ እናንተ ተስማምታችሁ እኔ ሲናፈቀኝ እናንተ ታርቃችሁ ሰላም ሆናችሁ አንድ ላይ እየሳቃችሁ የምትመጡልን ቀን ነው የናፈቀኝ ማለት ነው። እውነት ለመናገር መቼም ሰው ፍቅርና ሰላም ሲሆን የሚጠላው ሰይጣን ብቻ ነው። የሰው ልጅ ሰላምን ይመኛል፣ ፍቅርን ይመኛል። እኔ እናንተ እንደዚህ ደስ ብሏችሁ ሰላም ሆናችሁ ፍቅር በፍቅር ሆናችሁ የምትመጡብን ቀን እንደ ሰማይ ነው የራቀኝ ማለት ነው። እንደ ሰማይ እውነት ለመናገር እንደው አብርሽ ፈጣሪ ልቦና ይስጥ። ወደ ራሴ ተመለስ፣ ወደ ራስ ተመለስ። እውነቴን ነው የምልህ። ሩታ በጣም ጎበዝ እና በጣም ትዕግስተኛ ሚስት ነው ያለችክ። ግን ምን ዋጋ አለ? አንተ አያያዙን አልቻልክበትም። አንተ እሷን አሁን በኋላ እንዳይቆጭሽ የምትላት ምንም የምቆጫት ነገር የለም። አንተ ነህ እንጂ የምትቆጨው። ትቀረብሃለች እንጂ አትቀርበትም። እውነቴን ነው የሚሉን። እውነት መናገር ማንንም አልገደለም ማለት ነው። እና አብርሽ ወደ ራስ ተመለስ፣ ሰብሰብ በል፣ ወደ ራስ ተመለስ። እውነቴን ነው የሚለን እና ብቻ ከባድ ነው። ይዛችሁ የምትቀርቡ ራሱ ቪዲዮ በቃ ከጭንቀት ያለፈው ምንም ነገር የለም። ለኦዲየንሶቻችሁ ክብር ቢኖራችሁ ሰላም ፈጥራችሁ አንድ ላይ ሆናችሁ እናንተ በዚህ በምትከበሩበት ሰዓት ፈጣሪ በመሀላችሁ ሌላ ነፍስ ይፈጥረዋል። እንግዲህ እናንተ አሁን ሰላም ሆናችሁ ፍቅር ሆናችሁ ተግባብታችሁ ተስማምታችሁ በሰላም እንደ ድሯችሁ ሆናችሁ ብትመጡልን በማን እድላችን። እውነት ለመናገር ይሄ መቼም የብዙ ሰው ምኞት ነው መሆን ያለበት ማለት ነው። መቼም ሰው ሲጣላ የሚወደው ሰው የለም፣ የሚደሰትም ሰው የለም። ነገር ግን ፈጣሪ ልቦና ይስጣችሁ ለሁለታችሁ ነው። ነገር ግን ሩታ ደግሞ ወደ ውጭ ልትሄድ ነው። ወደ ውጭ ሄዳ ራሷን ብቻዋን ልትኖር ነው። ልጇን ብቻውን ልታሳድግ ወስናለች። ከወን በኋላ ከአንተ ጋር አልሆንም ብላለች አሉ ተብሎ አሉ ነው። እኔ አላልኩም አሉ፣ እንደዚህ አሉ። እንግዲህ እንጠብቃለን ምን ይዞልን እንደሚመጡት ደግሞ ፈጣሪ እንደው እኔ እንጃ። አንድ ላይ ተመልሳችሁ ሰላም ፈጠራችሁ ፍቅር ሆናችሁ ብትመጡልን ደስ ይለናል። እውነት ለመናገር እናንተ አሁን ፈጣሪ በመሀላችሁ ሌላ ነፍስ ይፈጥረዋል። ሰላም ሆናችሁ ፍቅር ሆናችሁ ልጃችሁን ብታሳድጉ መልካም ነው የሚላችሁ እኔ። ለማንኛውም ተረጋግታችሁ አስቡበት። አብርሃም አንተ ትልቅ ችግር አለበት፣ ቦምብ የሚያክል ችግር አለብክ ማለት ነው። ምክንያቱም ሚስት ከማደሰትበት በጣም እሷን መንከባከብ ያለብህ ሰዓት አንተ ሌላ ታሪክ ሌላ ትኩሳት አምጥተህበት ሌላ ጭንቀት ውስጥ ሌላ ዓለም ውስጥ የከተትካት ብቻ ከባድ ነው ማለት ነው። የትኛው ተወርቶ የትኛው ይተዋል? ግን በነገራችን ላይ ፈጣሪ ልቦና ይስጣችሁ። እውነቴን ነው የምላችሁ እኔ ብቻ አንድ ሰው እኮ ትዳር ውስጥ የሚገባ በቃ ሰላም ሆኖ ትዳሩን መርቶ ቤተሰቡን ለመስተዳደር እኮ ነው። ራስ ይበቃኛል በቂ ነኝ ብሎ ማለት ነው። ነገር ግን ትዳር ውስጥ ራሱ የገባ ካንተ በስህተት ይመስለኛል። እውነቴን ነው የሚያብርሽ። አረ አብርሽ፣ አረ እንደዚህ አይደረግም አባቴ። ትዳር እኮ ትርጉም አለው። ትዳር ትርጉም አለው እና እንግዲህ ትዳር ያልያዙት ሰዎችም ትዳር እንዳይዙ እያደረጋችሁት ነው ማለት ነው። መቼም እናንተ ፍቅር ስንትና ስንት ፈተና አልፋችሁ ነው እዚህ የደረሳችሁት። እንደገና ደግሞ ህይወታችሁ ውስጥ መጥቶ የሚበጠብጥ ነገር አይጠፋም። እናንተም መበጥበጣችሁን አትተውም። እንግዲህ ከየት ወዴት ነው? ወዴት ነው? መቼ ነው እናንተ ህይወት እናንተ ትዳር ሰላም አግኝቶ በሰላም የምትኖሩት? እና እኔ በጣም ነው የናፈቀኝ ማለት ነው። አንድ ላይ ሆናችሁ እየሳቃችሁ የምትመጡልን ቀን ብቻ እስኪ በተስፋ እንጠብቃለን። የነገ ማን ያውቃል? ፈጣሪ በመሀላችሁ ምን እንደሚፈጥር አይታወቅም። ሰላማችሁ ይብዛልኝ። የፈጣሪ መያዝ ነው ከሰው የበለጠ። ሰላም ለሀገራችን፣ ፍቅር ለወገናችን። ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ክበሩልኝ። ፈጣሪ ሀገራችን ሰላም ያድርግልን።
ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነትን አይከፈልበትም። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ። በነገራችን ላይ ሩታ ወደ ውጭ ልትሄድ ነው። ብቻውን ልትኖር ነው። ቤተሰብ ልትመራ ነው ብቻውን ማለት ነው። ከአብርሃም ተለይታ ሄዳ እዛ ልትኖር ነው አሉ አሉ። እኔ አላልኩም አሉ ነው የሰማሁት። ብቻ እውነት ከሆነ ሩታዬ ቆሚ ብለሽ ብታስቢ መልካም ነው። ምክንያቱም ከአንድ ብርቱ ሁለት መድኃኒቱ የሚባል አባባል አለና ተስማምታችሁ ሰላም ሆናችሁ ከአብርሃም ጋር አንድ ብትሆኑ ጥሩ ነው ብዬ አስባለሁ። እንግዲህ ፈጣሪ ለሁላችሁንም መስተዋልን ይስጣችሁ። ውድ ቤተሰቦቼ በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ።